ይህንን 3D ካሜራ ትራኪንግ ኢፌክት በአፍተር ኢፌክት በቀላሉ እንዴት እንደሚሰራ ላሳያችሁ። ተከታተሉ። መጀመሪያ ክሊፑን አፍተር ኢፌክት ላይ እናስገባለን። አፍተር ኢፌክት ላይ ካስገባን በኋላ በመፈልገው ልክ ክሊፑን እንቆርጠዋለን። ለኔ አሁን ያሪፍ ነው። ከዛ በኋላ ኢፌክት ኤንድ ፕሪሴት ላይ በመሄድ 3D ካሜራ ትራከር ብለን ሰርች አድርገን ድራግ አድርገን እናስገባዋለን። አናላይዝ ከሚያደርግ እንጠብቀዋለን። እዚህ ጋር ኢኒሻላይዚንግ የሚለው 100 እስከሚሆን እንጠብቃለን። አናላይዝ አድርጎ ከጨረሰ በኋላ እንደዚህ ትራክ ፖይንቶችን ይሰጠናል። ትራክ ፖይንት ሳይዙ አልታይ ካላችሁ እዚህ ጋር መታችሁ መጨመር ትችላላችሁ እንዲታያችሁ እና እናንተ ጽሁፉን ማስገባት ይፈልጋችሁበት ቦታ ወይ ደግሞ ሶሊድም ሊሆን ይችላል ማስገባት ይፈልጋችሁበትን ቦታ ያስመርጣችኋል። ለኔ እዚህ ጋር ተመችቶኛል። ስለዚህ እዛ ጋር ሄጄ ራይት ክሊክ በመጫን ክሬት ቴክስት ኤንድ ካሜራ የሚለውን አንዴ ጫናለሁ። እንደዚህ ቴክስት ይጻፋል ማለት ነው። ቴክስቱ ላይ ደስ ያላችሁ ነገር መጻፍ ትችላላችሁ። እኔ ሉናሪስ ብዬ ጽፍበታለሁ። እንደምታዩት አላይመንቱ ልክ አይደለም፣ እሱን እናስተካክላለን። ኪቦርዳችን ላይ አርን በመጫን ሮቴሽኖች ይከፈቱልናል። በሱ ጽሁፉን እናስተካክሏለን። እኔ ይሄ ተመችቶኛል። እናንተ በተመቻችሁ መልኩ መስራት ትችላላችሁ። የበለጠ ለማሳመር ቴክስቱ ላይ 3D ኢፌክት መጨመር ትችላላችሁ። ያን ለማድረግ ጂኦሜትሪ ኦፕሽን ውስጥ ገብተን ኤክስትሩዥን ዴፕዝ የሚለውን ትንሽ እንጨምርለታለን። ቤቨል ዴፕዝ የሚለውን ደግሞ 2.4 እናደርገዋለን። ከዛ በመቀጠል ራይት ክሊክ እናካለን። ኒው ላይት የሚለውን ተጭነን ስፖት የምትለዋን ፖይንት እናደርጋታለን። ኦኬ እንለዋለን። በዚህ መልኩ አፍተር ኢፌክትን በመጠቀም 3D ካሜራ ትራኪንግ ኢፌክት መስራት እንችላለን። ይህ ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ።